ጂፋሬ ወቅታዊ ሀገራዊና ቀጠናዊ ጉዳዮች ይቀርቡበታል። ጂፋሬ ቲዩብ ከአፍሪካችን ብሎም ከዓለም አቀፍ ወቅታዊ መረጃዎች የሚቀርቡበት ጂፋሬ ቲዩብ ጥራታቸውን የጠበቁ መረጃዎች እንዲደርሷችሁ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ጂፋሬ ቲዩብ። ሰላም ውድ ቤተሰቦቻችን እንደምን ቆይታችኋል? ከጂፋሬ ቲዩብ ለሰዓቱ ከሀገር ቤት ከአፍሪካና ከዓለም አቀፍ ያጠናቀርናቸውን ዜናዎቻችንን አስደምጣችኋለሁ። አብራችሁን ቆዩ። ኢትዮጵያና አሜሪካ በሁለትዮሽና ቀጠናዊ ጉዳዮች መምከራቸው ተሰማ። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮና የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከዩኤስ ኢትዮጵያ የሁለትዮሽ መዋቅራዊ ውይይት ጎን ለጎን መክረዋል። ውይይቱ ሁለቱ ወገኖች በቀጠናዊ ጸጥታ ግጭቶችን ለማርገብ በሚደረጉ ጥረቶችና በሁለቱ ሀገራት መካከል ያለውን ኢኮኖሚያዊ ትብብር ማሳደግ በሚቻሉባቸው ጉዳዮች ላይ ትኩረት ያደረገ ነው ተብሏል። የአሜሪካ የውጭ ጉዳይ መስሪያ ቤት እንዳመላከተው ማርኮ ሩቢዮ በምስራቅ አፍሪካ የሚከሰቱ ግጭቶችን ለመፍታትና ለማርገብ በሚደረገው ጥረት ውስጥ የኢትዮጵያ ወሳኝ ሚና ከፍተኛ መሆኑን አጽንኦት ሰጥተው ገልጸዋል። በተጨማሪም ስብሰባው በአሜሪካና በኢትዮጵያ መካከል ባለው የጸጥታ አጋርነት እንዲሁም የንግድ እድሎችን ለማሳደግ ተወስደዋል በተባሉና ሚኒስቴር መስሪያ ቤቱ ጉልህ እርምጃዎች ሲል በገለጻቸው ጉዳዮች ላይ ትኩረት አድርጓል። በኢትዮጵያና በአሜሪካ መካከልም አዳዲስ ስምምነቶች መፈረማቸውንም ዘገባው አመላክቷል። በደቡብ አፍሪካ የሚገኙ ኢትዮጵያውያን አሁንም በስጋት ላይ መሆናቸው ተገለጸ። በኢትዮጵያና በደቡብ አፍሪካ ባለስልጣናት ዲፕሎማሲያዊ ጥረቶች ቢደረጉም በደቡብ አፍሪካ የሚገኙ ኢትዮጵያውያን አሁንም በስጋት ላይ መሆናቸውን ገልጸዋል። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋይ በኢትዮጵያ ከደቡብ አፍሪካ አምባሳደር ኖንሴባሎሲ ጋር ተወያይተው የኢትዮጵያውያንን ደህንነት በተመለከተ ሁለቱም ወገኖች ያላቸውን ቁርጠኝነት ቢያረጋግጡም ስጋቱ መቀጠሉ ተመላክቷል። በደቡብ አፍሪካ የኢትዮጵያውያን ማህበረሰብ ጥበቃ ምክትል ፕሬዝዳንት አቶ ዮሐንስ ሀቢብ እንደተናገሩት ስደተኞችን የመቃወም ዘመቻና ማስፈራራት በተለያዩ አካባቢዎች አሁንም ቀጥሏል ማለታቸውን መገናኛ ብዙሃን ዘግበዋል። በደቡብ አፍሪካም የውጭ ዜጎችን የማግለል እንቅስቃሴዎች ቀጥለዋል ሲሉም አቶ ዮሐንስ አክለዋል። ለሰባተኛው ጠቅላላ ሀገራዊ ምርጫ ከቀረቡት የፓርላማ እጩዎች መካከል የሴቶች ተሳትፎ አናሳ መሆኑ ተነገረ። ለሰባተኛው ጠቅላላ ሀገራዊ ምርጫ የህዝብ ተወካዮች ምክር ቤት ተወዳዳሪ ለመሆን የእጩነት ምስክር ወረቀት ከተሰጣቸው 2080 እጩዎች መካከል የሴቶቹ ድርሻ ከሩብ በታች መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ቦርዱ ይፋ ባደረገው መረጃ መሰረት ከጠቅላላው የፓርላማ እጩዎች መካከል 481 ብቻ ሴቶች ሲሆኑ ቀሪዎቹ 1599 ወንዶች ናቸው ብሏል። ለህዝብ ተወካዮች ምክር ቤት እጩ ካስመዘገቡ 40 የፖለቲካ ፓርቲዎችና ጥምረቶች መካከል 12ቱ አንድም ሴት እጩ ለፓርላማ ውድድር አለማስመዝገባቸውም ተመላክቷል። ከፍተኛ ቁጥር ያላቸው የፓርላማ እጩዎችን ካስመዘገቡ 4 ፓርቲዎች መካከልም ገዢው ብልጽግና ፓርቲ ከ461 ጠቅላላ የፓርላማ እጩዎች መካከል 196ቱን ሴቶች በማድረግ የተሻለ ጾታዊ ምጥጥንን ሲፈጥር የኢትዮጵያ ዜጎች ማህበራዊ ፍትህ ኢዜማ 10 በመቶ፣ ትብብር ለኢትዮጵያ አንድነት 19 በመቶና ነጻነትና እኩልነት ፓርቲ ነእፓ 9 በመቶ ብቻ ሴት እጩዎችን ለውድድር በማቅረብ ዝቅተኛ የሴቶች ውክልናን አሳይተዋል ተብሏል። አንጋፋው የህግ ባለሙያና የምክክር ኮሚሽን ኮሚሽነር ዘገየ አስፋው ከዚህ ዓለም በሞት ተለዩ። በኢትዮጵያ ሀገራዊ ምክክር ኮሚሽን ከ11 ኮሚሽነሮች መካከል አንዱ የነበሩት ኮሚሽነር ዘገየ አስፋው ትናንት ሌሊት ከዚህ ዓለም በሞት ተለይተዋል። ኮሚሽነር ዘገየ የህግ ባለሙያ እንዲሁም በዘመነ ደርግ የመሬት ይዞታ ሚኒስትር ነበሩ። በአሁኑ ወቅትም ላለፉት 3 ዓመትና ከዛ በላይ በሀገራዊ ምክክር ኮሚሽን በኮሚሽነርነት ሲያገለግሉም ቆይተዋል። ኮሚሽነር ዘገየ ፍትሃዊ የመሬት መብት ባደረጉት ተከታታይ ትግል ጥረት ጉልህ አሻራ ጥለው ማለፋቸውም ይነገራል። በተለይም በመሬት ላራሹ ንቅናቄና በ1967ቱ የመሬት አዋጅ ማሻሻያ ላይ ያከናወኑት ተግባር ለፍትህና ለእኩልነት የነበራቸውን የላቀ ቁርጠኝነት የሚያሳይ ስለመሆኑ ከወዳጆቻቸው አንደበት ሰምተናል። ኮሚሽነሩ ትናንት ሌሊት ባደረባቸው ህመም ከዚህ ዓለም በሞት ተለይተዋል። ኬንያና ፈረንሳይ በማክሮን ጉብኝት ወቅት 11 ስምምነቶችን ተፈራረሙ። ኬንያና ፈረንሳይ በስትራቴጂካዊ ዘርፎች መካከል ያለውን ትብብር ለማጠናከር ያለመ 11 ስምምነቶች ተፈራርመዋል። ስምምነቶቹ የተፈረሙት በፕሬዝዳንት ዊሊያም ሩቶና በፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን መካከል
የተደረገውን ውይይት ተከትሎም ነው። ኃይልን፣ ትራንስፖርትን፣ ዲጂታል መሰረተ ልማትንና ዘላቂ የነዳጅ ፕሮጀክቶችን ጨምሮ በርካታ ጉዳዮችን ይሸፍናሉ። ለአዲስ ብሔራዊ ኤሌክትሪክ መቆጣጠሪያ ማዕከል ግንባታ ፕሮጀክት፣ የባቡር ሀዲዶችን ማዘመን፣ የማሲንጋ ግድብ የእድሳት ስራ፣ ሃይዌይና ፋይበር ማሰማራት ድጋፍና በዘላቂ ነዳጅ ላይ ትብብር ማድረግን ያካትታሉም ተብሏል። ማክሮን ስምምነቶቹ በኬንያ የረጅም ጊዜ ልማትን ለመደገፍና የህዝብ አገልግሎቶችን ለማሻሻል የታቀዱ ናቸውም ብለዋል። አሜሪካ የደቡብ ሱዳን ባለስልጣናትን በቀጣፊነት ወነጀለች። አሜሪካ የደቡብ ሱዳን መንግስት ባለስልጣናት ራሳቸው የፈጠሩትን ቀውስና ምርጫ እናካሂዳለን የሚሉትን የቅጥፈት ቃል ኪዳን ዓለም አቀፍ እርዳታ ለማግኘት ተጠቅመውበታል በማለት ከሳለች። በአሜሪካ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ከፍተኛ አማካሪ የሆኑት ኒክ ቸከር የሀገሪቱ መንግስት ለመንግስት ሰራተኞቹ ከራሱ የውስጥ ገቢ ደሞዝ መክፈል የሚችልበት በማህበራዊ መሰረተ ልማቶች ላይ መዋለ ንዋዩን የሚያፈስበትና ለሰብአዊ ቀውሶች ራሱ ምላሽ የሚሰጥበት ጊዜ ካለፈ እጅግ በጣም ቆይቷል በማለት ሰሞኑን ጁባን በጎበኙበት ወቅት ክፉኛ ወቅሰዋል። የቀድሞው ተቀዳሚ ፕሬዝዳንትና የተቃዋሚ መሪ ሪክ ማቻር እስር ቤት እያሉ መንግስት ከተቃዋሚ ፓርቲ ጋር ንግግር እያካሄድኩ ነው ማለቱ ፈጽሞ ትርጉም የማይሰጥ ነገር መሆኑን በመግለጽ ቸከር የመንግስትን ትርክት ክፉኛ አጣጥለውታል። የኢራን የተኩስ አቁም በቋፍ ላይ መሆኑን ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን የተኩስ አቁም ስምምነት በቋፍ ላይ እንደሚገኝ ተናግረዋል። የተኩስ አቁሙ ዘላቂነት በማይታመን ሁኔታ ደካማ መሆኑንም ገልጸዋል። ፕሬዝዳንቱ ትናንት ለጋዜጠኞች እንደገለጹት አንድ ወር ያስቆጠረው የተኩስ አቁም ስምምነት በህይወት ለመቆየት እየተገደደ ይገኛልም ብለዋል። የትራምፕን አስተያየት ተከትሎ የኢራን ምክር ቤት አፈ ጉባኤ መሐመድ ጋሊባፍ ለማንኛውም ወረራ ምላሽ ለመስጠትና ትምህርት ለማስተማር ዝግጁ ነን ብለው በኤክስ ገጻቸው ምላሽ ሰጥተዋል። አሜሪካ ለኢራን ላቀረበችው የሰላም እቅድ ቴሄራን የሰጠችው ምላሽ በዋሽንግተን ውድቅ ተደርጓል። የኢራን ምክር ቤት አፈ ጉባኤ በ14ቱ ነጥቦች እንደተመላከተው የኢራናውያንን መብት ከማክበር ውጪ አማራጭ የለንም፣ ሳይቀበሉት በዘገዩ ቁጥር የአሜሪካውያን ግብር ከፋዮች ገንዘብ ይባክናል ብለዋል። በኢራንና አሜሪካ መካከል የተወሰኑ ግጭቶች ቢኖሩም የተኩስ አቁም ስምምነቱ አንድ ወር አስቆጥሯል። ውድ ቤተሰቦቻችን ለሰዓቱ የያዝናቸው ዜናዎቻችን እስካሁኖቹ ነበሩ። ትኩስና ወቅታዊ መረጃዎች እንዲደርሷችሁ ቤተሰብ በመሆን ላይክ ሼር ጂፋሬ ወቅታዊ ሀገራዊና ቀጠናዊ ጉዳዮች ይቀርቡበታል። ጂፋሬ ቲዩብ ከአፍሪካችን ብሎም ከዓለም አቀፍ ወቅታዊ መረጃዎች የሚቀርቡበት ጂፋሬ ቲዩብ ጥራታቸውን የጠበቁ መረጃዎች እንዲደርሷችሁ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ጂፋሬ ቲዩብ